ማንም ሰው እንዳይወጣ አንድ ማስተላለፍ መልእክት አለና እታች ስመጣ ማለት ትንሽ ማይሆን ነገር አይቼ ነበር። አንድ ፌደራል ፖሊስ ነበርና አንድን ሰው ባልሆነ መንገድ እየቀጣው ያየው ነበርና ተናገርኩት ማለት ለምን በእንደዚህ አይነት መልኩ ታረጋለህ? የሰው ልጅ ስለሆነ በትክክለኛና በህጉና በአግባቡ ነው መደረግ ያለበትና ይሄ ነገር ማስተላለፍ አለብን። ይሄ ነገር ያስተማርክ ያለው ነገር ልካው አይቀድም ታች ምንም ሊፈጠር ይችላል። ግን ይሄ ሁሉ ሰው ሰብስበህ ኔጌቲቭ ነገር እያስተማርክ ከሆነ ትታሰራለህ። አይደለም ሲሪየስ ነው እያወራን ያለነው እና ሁላችሁም እሺ ቀረጻ ታቋርጣላችሁ። ማንም እያስተማርክ ያለው በጨረሻ ጥሩ መተመተ ፌደራል እንደዚህ አርጎኝ ምናምን እያልክ ስም እያለ እንደዛ አይደለም ያልኩት። ሐሳቤን ገና አልጨረስኩኝም። ኖ የሚያስጠላ ነገር ፈጽሞብኛል ማለት ይበቃል። ይሄ በቂ ማስረጃ እኮ ነው። እኔ እንደዛ አይደለም ያልኩት። እታች ማለት ህግ አለ። በህጉ መሰረት ምንም እኮ ተመጣጣኝ እርምጃ ሊወሰድ ይችላል። ይሄ አሰራሩ። ስለዚህ ካጠፋው ይሄው በዚህ እንደዛ ሳይሆን እዚህ ያሉ ሁሉ ሰው ህልም ያለው ህልሙን ለማሳካት የሚሄድ ሰው ነውና ምንድነው በአግባብ አልነበረውምና ያ በአግባቡ እንዲሆን ምክር ብቻ ነው ያስተላለፍኩት። አስተምሮን ተከታትያለሁ። ጥሩ መተ ፌደራል እንደዚህ አርጎኝ ያልሆነ ነገር ተፈጽሞ እባክና ወደዚህ እሺ፣ ከይቅርታ ጋር እሺ አልፈራ እዛ አትፍራ ያልከው ማንን ተማምነ እንደሆነ እሺ የሚያቀኝ እስኪ የሚያቀኝ yes በሰሜን ለማንኛውም ለምን እንደመጣው ያላወቃችሁ ያው ፕራንክ ተደርጋችኋል። ዳዊት እስካሁን ግራ ገብቶታል። ምን እየተካሄደ ነው ያለ? ሐሳባችን ያው ዴቭን ለማስደንገጥ ነበረ፣ ግን ዴቭ አልደነገጠም። ምክንያቱም አውቆኛል ማለት ነው። ያው ሙዚቃውንም የጋበዝኳችሁ ነው እኔ ባይዘው ማንም ሰው እንዳይወጣ ማለት ግልጽ ነው። ከውጪ ያው ተመጣጣኝ እርምጃ ሊወሰድ ይችላል። ያው ህልመኞች ጋር ነው እኔ እየተከታተልኩ መልእክቴን ማስተላልፈው። የነገዋ ኢትዮጵያ በእናንተ ተስፋ አላትና ሜቢ እዚህ መድረክ ላይ ስቆም እዚህ መድረክ ላይ እጅግ በጣም ማደንቃቸው ማከብራቸው ማለት በቃ እነሱን መሆን ይቻላል እንዴ ብዬ እንዳስብ የሚያደርገኝ ሜቢ ዳዊትን ትምህርቶች ሲከታተል ሊሆን ይችላል። ግን በጣም ያማልና ያንን ነገር በተቻለ መጠን ፊት ለፊት ቆሜ ህዝብና ወታደር መሃል የቆምኩ እኔ ነኝ ያን ርቀት ለማጥበብ። ስለዚህ ያደጉት ሀገራት ላይ የምናየውን ህዝብና ሚሊተሪ ያለውን ቅርበት እኛ ሀገር እንድናይ እኔ ምናልባት የመጀመሪያው ፈርቀዳጁ ልሆን ይችላል። እና ትልቅ ህልም ያለው ሰው ነው ዴቭን የሚሰማው። ትልቅ ህልም ያለው ሰው ነው ዴቭ ጋር የሚመጣው። ህልም የሌለው ምንድነው የሚያወራው እያለ ያሳልፈዋል። ትልቅ ህልም ስላለኝ ነው እዚህ መድረክ ላይ የቆምኩት። እኔ ሐሳቤን ለመግለጽ ካሜራም የለኝም
ግን ሐሳብ አለኝ። ሐሳቤን ደግሞ ለህዝብ ማድረስ የሚችለው እንደ ዴቭ አይነት የነቁ ቀድሞ የሄዱ ሰዎች ጋር በመምጣት ምናልባት ሚሊዮኖች በሚሰሙት መንገድ ማስተላለፍ ስለሚቻል ነው። ስለዚህ እኛ ሪሶርስ ባይኖረንም ግን ሐሳብ አለን። ሐሳባችንን እንዴት እናንተ ጋር እናድርሰው አንዱ እርምጃ ይሄ ስለሆነ ነው። ስለዚህ ዛሬ የምነግራችሁ አጭር የሆነ ነገር እኛ እና እናንተ መካከል ያለውን እርቀን ለማጥበብ ስነሳ ምንም ነገር ቢገጥመኝ ላለመቆም ነው፣ ምናልባት እስከ ሞትም ቢሆን። እዚህ ጋር ያቆመን ያው መመስገን ስላለበት የሰማይ አባቴ የተመሰገነ ይሁን።